እንግዲህ ይህንን እያለ ያለው ሀብታሙ ብላችሁ አስቡት። ወይም ደግሞ በየመሃሉ እንደ መሃል ላይ የሀብታሙም ኤርሚያስም አንድ ላይ ተደምረው ብላችሁ አስቡት። እንግዲህ ኢየሩስ አንድ ጥያቄ ጠይቃለች። እንደው ግን የኬንያ ህዝብ ዝም ነው የሚለው ኦሮሞማው በዚህ ደረጃ ሲሰለቅጠውና ሲውጠው የሚል ጥያቄ አንስታለች ብለን እናስብ። ከዛ ሀብታሙ እንደዚህ ይቀጥላል። ኢየሩስ እግዚአብሔር ያሳይሽ፣ ሰልቃጩ ኦሮሞማ ተስፋፍቶ ይሄው ኬንያ ናይሮቢ ሰተት ብሎ ገብቷል። የናይሮቢ ህዝብ ተደግሞበታል። የቤተ መንግስቱ ጠንቋዎች በመተት አስረውታል። በየቀኑ የሚደለቀው ድቤ የሚጨሰው ከርቤ ለዚሁ ነው። ኡሁሩ ኬንያታ አንድ ቀን ግንባሩ ላይ የኦሮሞማ ጥምጣም ጠምጥሞ አይተነዋል? የኬንያ ህዝብ ይህንን ጥያቄ ለራሱ ይመልሰው። ሰው አልገባውም። አይን አፍጥጦ የመጣ አደጋ አለ። የናይሮቢ ህዝብ ይህንን አልተረዳም። እንግዲህ እኛ ጮኸን ይህ ህዝብ እንደሆነ ብንጮ ቀርቶ ቂጡን በሳንጃ ቢወጉትም አልሰማ ብሎናል። ይሄ በሆዱ ነው ያለው አሉ። ሲቀጥል ግን ህዝቡ መረጃ የለኝም ቢል የማይሆን ነገር ነው። መረጃውማ ይሄው አደባባይ እያሰጣ ነው። የኬንያ ቤተ መንግስት ግልጽ በሆነ ኦሮሞማ ተወርሷል። ናይሮቢ ልትሰለቀጥ ነው። እኛ ተናግረናል። ወዳጆች እንግዲህ ይህንን ያለው ሀብታሙ ነው ብላችሁ አስቡት። እንዴት